ሳሎኔን ላሳያችሁ። አይ ይችን ትመስላለች የሰራኋት ቤት 4 አመት የለፋባት ቤት ይችን ትመስላለች። እና ዛሬ ኮምቦልቻ መጥቼ በዚሁ ላያት ብዬ መጥቼ ነበር። ያው እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ መሐመድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ የት ያለው ይመስላችኋል? ኮምቦልቻ ቤቴ ቤቴ። ዛሬ አልቅሽ አይደለም እሺ፣ ድምጼ ነው የያዘው ጉፋን ይዞኝ ነው አለክልሃልን። እንዴት ናችሁ? ደህና ናችሁ? አይ ለዜድ መሐመድ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ዛሬ እንግዲህ ድምጼም ተጋጠመ መሰለኝ ትንሽ ድምጼን ይዞኛል ለጉፋን ትንሽ በጣም ዛሬ አልሐምዱሊላህ ደህና ነኝ ተሽሎኛል። አሞኛል ብያችሁ ነበር እናቴን ላስፈጠር ገጠር እንደሄድኩኝ በዛው ታምሜ መጣሁ ማለት ነው ጉፋንና አልሐምዱሊላህ አሁን ተሽሎኛል። ለጠይቃችሁኝ ጓደኞቼ አመሰግናለሁ እና ኮምቦልቻ ነኝ ዛሬ ላሳያችሁማ በደንብ ላሳያችሁ እንግዲህ የ4 አመት ውጤቴን አልቅሽ አይደለም ለማንኛውም ድምጼ የተያዘው እና አላችኋለሁ። ትንሽ ድምጽ የሚታይ አይመስለኝም የሚሰማ አይመስለኝም። ቻሉኝ እሺ ማይክም ይዣለሁ እንግዳ ላሳያችሁ ቤቴ አይ ሳሎኔን ላሳያችሁ። አይ ይችን ትመስላለች የሰራኋት ቤት 4 አመት የለፋባት ቤት ይችን ትመስላለች። እና ዛሬ ኮምቦልቻ መጥቼ በዚሁ ላያት ብዬ መጥቼ ነበር። ያው እንግዲህ ግርፉ ምናምን ትንሽ ረገፍገፍ ብሏል እላችኋለሁ። በዛው ላሳያችሁ ሀገሬ እንዴት ናቸው ጎረቤቶች? ሰው ባለው ነው ታያለሽ። እና ይሄ ባቡር መንገድ ይባላልና ወደዚህ የባቡር መንገድ ከዚህ ከሸለቆ ማዶ ነው ማለት ነው። ቅርብ ነው ባቡሩ መንገድ። ግን የኔን ሰፈር የኔን ቤት ላሳያችሁ ቢላህ አለይክ የዛን ቀን ያው ካሜራማን የለኝም ነበር ነበርኩኝ። አውፍ ቢላህ ባብ እንዳይበላኝ እንጂ አንተ እና ዛሬ ላሳያችኋለሁ ከቤት የርቀት ይሄው። በነገራችን ላይ ልብስ ማጠብ ከፈለኩ ወንዝ አለ፣ ውሃ ቤት የማስገባት ከፈለኩ ውሃ አለ። ይቼው እና ገደሉ እንደምታው አያችሁታ። አረ እንደርቅ እና ይሄን ይመስላል። ከዛ ላሳያችሁ በቃ ምን ይመስላል አይወጣ ያቀን ራሴው በራሴው ነው የቀረጽ ያሳየዋችሁና አለኩልህልን አልሐምዱሊላህ። ሌላ ደግሞ ቆይ ከዚህ ሾክ ውስጥ ገባሁ። በዚህ ያለውም ጫካ ነው። ግን ሌላው ሁለተኛው ሳካ ይሄ ነው። ይሄ ግራሩ ያለበት ወደ ነርገውማ ግራሩ ያለበት አካባቢ መቃብር ነው።
ቆሟል ብለው ነበር። ዛሬ ግን አዲስ ቀብር አየሁ ማለት ነው። ብቻ አልናደድም ብትሉም ትናደዳላችሁ እና ዛሬ ግን ያለ መናደድ ፈርሜ ነው የመጣሁት እና የውሃ ልክ እንደታሰረ ነው የማውቀው ቤቱ። ውሃ ልክም አልታሰረም። ይኸው ወደ ውሃ ልኩ አዘዋቸው ማሱ ወደዛ ቤቲቱ ይሄው ወርቃለች እንደምታዋት ወላሂ መልካቱ ይሄንን ይመስላል። ቢላህ አለይክ አላ ኩል ሐልና አልሐምዱሊላህ ረብል ዓለሚን ሁሉም አልፏል እና የዛን በነገራችን ላይ ባቡር መንገድ ይባላል። ይሄ ታያችሁ ሰፈር ባቡር መንገድ እና አሪፍ ሰፈር ነው። በዚህ በማዶ ያለው ግን ይሄ ወንዙ ነው አሁን ትንሽ ከባድ የሚሆነው እንጂ በጣም ምርጥ ሰፈር አለ። ከዚህ ከዛፉ በላይ ራሱ ምርጥ ብሎኬት ቤት አለ በጣም እና ይሄ ዛፉ ነው። እኔ መቃብሩም አይጎዳኝም ዛፉም አይጎዳኝም። ትንሽ አሁን በጣም ይሄ እያናደደኝ ያለው ምን ነው ገደሉና መንገድ መዘጋቴ። መንገድ ተዘግቼ የምወጣው በቀብሩ ላይ ነው። ያው በህግ አምላክ እየተባልኩ ማለት ነው። መንገዴን ላሳያችሁ ናማ በዚህ ይሄው መንገድ የምወጣው በዚህ ነበረ። ይሄ መንገድ በዚህ ውስጥ ነበር መንገዴ ግን ተዘግቻለሁ ማለት ነው። ግን አሁን እየወጣሁ ያለሁት በዚህ ነው ታች በመቃብሩ ላይ እና መንገድ ቢከፈትልኝ አሪፍ ነው ብዬ አስባለሁ። ሌላው ነገር ገደሉ እንግዲህ አላህ ከያዘው እሺ ካልያዘው ደግሞ እንዳገር መሆን ነው። እኔ ብቻ አይደለሁም እንደ ሰው መሆን ነውና ይሄንን ይመስላል። በዚሁ ኮምቦልቻ ላሳያችሁ ብዬ ነው ማለት ነው። እና ኮምቦልቻ ዛሬ መጥቼ ነበረ። የምሄድበት መንገድ ነበረኝ ሳይጄ እንደው እስኪ በዚሁ ገንዘብ አይደለች እና በገዛው ገንዘቤን ቀይር ላድርግ ብዬ ነው ማለት ነው። የተመረገው ምርጊት ይሄንን ይመስላል አይ አጀባ ሱብሃንአላህ መናደር ነው ወላሂ። እና ይሄንን ይመስላል አሳያችኋለሁ። አሁን መውጫዬን ራሱ በዚህ በመቃብሩ ነው የምወጣው። አሳያችኋለሁ ቀርጽላችኋለሁ። ከዛ ከዚህ ካለፍ ካልኩ በኋላ ያለውን ቤትም አሳያችኋለሁ። በዚህ መዶ ያለውን ቤት አሳያችኋለሁ። በነገራችን ላይ ይሄ ቤት ፈራሽ ነው ተብሏል በባቡር ፈራሽ ሆኖባቸዋል። ጽድት ያለ ቤት ነው የተሰራው ግን ፈራሽ ነው እላችኋለሁኝ። እና ይሄ መቃብሩ ነው እንግዲህ መቃብሩ እንደምታዩት መቃብር ማሳያቸው በዚህ ያለው መቃብር ዳር ዳሩ እንዳለ መቃብር። እሺ በዚህም ያለው መቃብር ነው እንዳለ እና ይሄ አሁን የምንሄድበት ለመቃብር የተመደበ ቦታ ነው አሉ። ነገር ግን ይኸው በዚህ የተበረገገ ቦታ ስለሆነ በዚህ በባህር ስር ያለው ሲናድባቸው መቃብሩ ቦታ ተቀየረ አሉኝ ማለት ነው። ግን አዲስ መቃብር አየሁ ማለት ነው እዚህ አካባቢ ላይ እና በነገራችን ላይ በጣም አሞኝ ነበር። ዛሬ ነው ገና የተንቀሳቀስኩትና ያመጣሁ አይቀር ብዬ ነው እንጂ አሞኛል። ይሄው አዲስ ቀብር አየሁኝ ደግሞ ይሄን ይመስላል እንግዲህ እንደምታዩት ቤቱ እንግዲህ ይሄ ነው።
አያችሁ ይሄው መቃብሩ ባጠገብ ያለው ትምህርት ቤት ነው። ማላ ህፃናት ከበዛው አድርገህ ይሄን ቤት አሳያቸው። ይሄው የኔ ቤት ማለት ነው። ይሄ ነው እንግዲህ ይሄ መቃብር ነው መሀል ላይ ያለው ትምህርት አይጎዳኝ ነበር ማለት ነው። ተመልከቱ እንግዲህ የመቃብሩ ቦታ የተናደው ይሄ ነው የምታዩት ነው። እንግዲህ ይሄ ሲናድባቸው ነው መቃብሩን የቀየሩት ማለት ነውና አሁን እዚህ ግን ወላሂ በህግ አምላክ ነው የሚሉኝ። አያስገቡኝም። አጥር አንስቼ ነው የገባሁት። ለምን ያስጠላል? አለኩልህልን አልሐምዱሊላህ እና ያላማረረውም እንግዲህ እዚህ ጋር ነው ጦርነቱ ትንሽ ይማ ተጣላ ነው ያለብኝ እንዳይወጋ እና ወጣሁ እንግዲህ ላሳያችሁ ነው። ከዚህ ሀቂቃ የሚያምር ቤት ተሰርቷል። والله ይሄ መቃብር ከቆመ ኢንሻአላህ ወንዙ ችግር ካላመጣ ኢንሻአላህ ለኔ ቦታም ቀን ይወጣለታል ኢንሻአላህ። አቆም እና ተከበይ ይሄው እዚህ አካባቢ ላይ የተሰራ ነው እንግዲህ እዚህ ጋር ነው ጠርብም ጭቃም ሲያፈሱልኝ የነበረው ጠርብም ሳስደፋ የነበረው እዚህ አካባቢ ላይ ነው። ተመልከቱ እንግዲህ የኔ ጫካ ቤት ማለት ከዚህ ከባህር ዛፍ ኋላ ነበር ማለት ነው። እና ይኸው ከዚህ የተሰራ እንግዲህ እንዳለ ይሄ ወላሂ ህግ ነው ማለት ነው። እንደምታዩት ይሄን መሰለ ትንሽ መጨረሻ ላይ ሆኖ ነው እንጂና ቀን እንዲወጣለት ባልብለት እላቸዋለሁኝ። ደክሞኛልም ጉንፋንም አፍኖኛል። ይሄን ይመስላል እንግዲህ ከተመቸኝ ኢንሻአላህ ትንሽ ቪዲዮ ጨምርላችኋለሁ። ካልተመቸኝም እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህየ ሲሉኝ ከበድ ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድሌን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፉ እንደገና ጽናት ሸልሞኝ እስክቆም ካምባው ከጽልመት ጉራ ብወድቅ ከጉድባ የተንኮል ሀረግ ጠልፎ ቢጥለኝ እሾህ ጋሬጣ ዝንትም ቢያገኘኝ